እሱ ሲያርፍ እዛች ከተማ ውስጥ ክርስቲያን ያልሆኑት ሰዎች 13 ብቻ ነበሩ። ምን ያልሆኑት? ቀይረው ማለት ነው። አሁን እዚህ ዋሽንግተን ዲሲ ላይ አገልግሎት ከጀመረም በኋላ ስንት ሰዎች ወደዚህች ሃይማኖት መጡ? አገልግሎት የሚለካው በዛ ነው። በነገራችን በሌላው አይደለም። ስንት ሰው ተመለሱ? እያንዳንዱ ሰው የሄድክበት ሀገር ክርስቲያን ከሌለ አይዞ አትዘን፣ ቤተክርስቲያን ከሌለ አይዞ አትዘን፣ አንተ ነህ የምትጀምረው ማለት ነው አገልግሎቱን ይባላል። እና አባቶቻችን ፍቅረ እግዚአብሔር ስላላቸው ጸንተው አገልግለዋል። የእነሱ ፍቅር እግዚአብሔር በቸርነቱ ያድለን ለሁላችን። አገልግሎት ሌላው ከእግዚአብሔር ጋር መስራት ነው። እስቲ በሉ ከእግዚአብሔር ጋር መስራት ነው። አሁን አንድ ሰው የሆነ እዚህ ሀገር ስም ካለው ሰው ጋር የሚሰራ ሰው እኮ ይኮፈሳል አይደል? እኔ እኮ ከእንትና ጋር ነው የምሰራው፣ የኔ ኢሚዲየት አለቃዬ እኮ እንትና ነው አውቀዋለሁ ይላል። ከማንም በላይ ግን የሚያኮረው ከማን ጋር መስራት ነው? ከእግዚአብሔር ጋር መስራት። አገልግሎት ማለት